ሰላም ሰላም ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ያው ዛሬ የመጣሁበት አንዷ ብቻ አይደለም ጓደኞቼ በብዛት የሚፈልጉት የዩቱብ ታምኔል መስሪያ አፕ ነው። አፑን ለማውረድ ደግሞ ማለት ነው ፕላይ ስቶር እንገባለን። እዚህ ጋር ፕላይ ስቶር ማለት ከለሯ አልቆ አላሳያችሁ፣ ምናልባት እንደኔ ግራ የተከታችሁ ይኖራል። እዚህ ጋር ፕላይ ስቶር የምትልች ማለት ነው እንነካለን። የሰርች ማድረጊያዋ ላይ ሂደን ጂሜን ብለን ስንጽፍ ይመጣል ማለት ነው። እሱን ጂሜን የሚለውን አፕ እችት ታችኛዋ ይችን እናወርዳለን ማለት ነው። ከዛ እስኪያወርድ መጠበቅ አለብን። እናወርዳለን። ቆይ ምክንያቱም አሰራሩ ጀምረሽ አሳየኝ ስላላችሁኝ ደልቼ እንደገና ስልኬ ላይ እያወረድኩ ነው ማለት ነው። ተረድታችሁኛል አይደል ቤተሰብ? እና ይሄ አፕ እንዴት ነው አሰራሩ ለምትሉ ልጆች ደግሞ አሰራሩ በጣም ቀላል ነው ማለት ነው። አሰራሩ ቀላል ነው እስክትለምዱት። እስከምትለምዱት ደግሞ ግራ ያጋባል። ስልክ ቁጥር ወይ ደግሞ ጂሜል ይጠይቃል ማለት ነው። ይሄው እዚህ ጋር መጣልኝ ማለት ነው። እኔ በኢሜል መርጬ ከዛ እዚህ ጋር የመደመር ምልክት ነካለሁ። የዩቱብ ታምኔል አይደል መስራት የሚፈልገው የመደመር ምልክት ነክቼ ወደ ፎቶ ያስመርጠኛል ማለት ነው። ፎቶ ያስመርጠኛል ማለት ነው። ፎቶ የለኝም ለካ። ወይ ጋድ ሶሪ። ቆይ ፎቶ ደግሞ እዚህኛው ስልኬ አልጫንኩምና ይቅርታ ይደረግልኝ። አንዴ ይቅርታ። ፎቶ ማውረድ አለብኝ ወደ ጋላሪ ማለት ነው። ፎቶ እንዳስገባለት ከዛ እዚህ ጂሜኒ ጋር እሄድና ፎቶ መደመር ምልክቷን ስነካ ፎቶ ወደ ይወስደኛል። ወደ ፎቶ አልበኔ ይችን መርጣለሁ። የምፈልገው እናንተ በምትፈልጉት መጠቀም ትችላላችሁ። ፎቶ፣ ጽሁፍ ራሳችሁ ታስገባላችሁ። ሰላም ብዬ ልጻፍ። ሰላም ለሀገራችን። በቃ በዚህ ፎቶ እና ጽሁፍ ታምኔል ስራልኝ ብዬ አዛለሁ ማለት ነው። ታምኔል ስራልኝ እና ከዛ እንትን እላለሁ። ፎቶውን በግራ ጽሁፉ በቀኝ እና ከዛ ይች ምልክት ከድምጽ ማጉሊያ መጀመሪያ ድምጽ ምልክት አለች። ከዛ ወደ ላይ የዞረች ቀስት ሰማያዊ ነገር አለች። እሷን እንነካታለን ማለት ነው። ከዛ ስነካ እንደዚህ ይመጣልና ሰርች ያደርግልኛል። ያያችሁት ነው፣ ሰርች ያደርጋል ማለት ነው። ይኸው ሰርች እያደረገ ነው። ትጠብቃላችሁ ግን በነገራችን ላይ እንደዚህ አያችሁ። አያምርም? ይሄ ሰላም ለሀገራችን ታምኔል የፍቅርና የሰላም ምልክት ይላል። አያችሁስ? በሚያምር መልኩ መጣልኝ። እናንተ ግን በይዘዋይ የፈለጋችሁትን ጽሁፍ ተጠቅማችሁ በፈለጋችሁ ስም፣ ጥቅስ፣ ታሪኮች፣ አባባሎች ታስገቡና ትሰራላችሁ። አሁን ደግሞ እኔ የምፈልገው ፕሮፋይል ነው። የዩቱብ ፕሮፋይል ማሰራር ብላችሁኛል። በክቡ ወይ ደግሞ የጀርባ ጋይ የዩቱብ ፕሮፋይል ታምኔልና ጽፋለሁ። እናንተ ግን የኔን ሳይሆን በራሳችሁ ነው የምታስገቡ። ምሳሌ ነው የምነግራችሁ። ይሄች አሁን ጽፍ ያለው እቺን የቀስቷን ነው የምነካ። የዩቱብ ፕሮፋይል ታምኔል ላይ ጽፋለሁ፣ ያመጣልኛል ራሱ ማለት ነው። ቆይ ሰርች እያደረገ ነው። አያችሁት? ይሄ ደግሞ ቆንጆ አይደለም። መቀየር ፈለኩት ነው። ይሄ አይደስ አይልም። መቀየር ፈለኩ። እዚህ ዩቱብ ባልኩና አሁንም በእንግሊዘኛ ከፈለጋችሁ ደግሞ አሁንም
ዩቱብ ብዬ ጽፋለሁ ማለት ነው። በቃ እንደዚህ አድርጌ ሰጠውና በዚህ የዩቱብ ፕሮፋይል ጽፋለሁ። ከዛ ይህችን ቀስቷን እነካለሁ ማለት ነው። በዚህ የዩቱብ ፕሮፋይል ብዬ ጽፍ ያለው የሚያመጣው ነው የሚያለው። እንደፈለጋችሁት ያመጣል። መልክ፣ ዲዛይን፣ ከለር በአረንጓዴ፣ በቢጫ፣ በቀይ ስትሉት በድምጽ ከፈለጋችሁ የድምጽ ምልክቷን ትነካላችሁ ማለት ነው። አያችሁት? አያምርም? ይሄ መጣልኝ ማለት ነው። አያምርም? ከዛ ለጀርባ ከፈለጋችሁ ደግሞ ለጀርባ ትሉታላችሁ። ስለሆነ ነው እናንተ ጋር ይቅርታ። ይሄ እንደዚህ ጽፋለሁ። ምክንያቱም የምፈልገው እኔ ለጀርባ ነው አይደለም፣ ለረጅሙ ማለት ነው። ከጀርባ ላለው የክቡ ሳይሆን የክቡ ሰርቶ ሰጥቶኛል። አሁን ደግሞ በቀጭኗ መፈልጋት በቀጭኗ የጀርባ ማለት ነው። ይኸው እንደዚህ አድርጎ መጣልኝ። መሲቱ ፈጠራ ባህል መሆንኛ ይላል። ከዛ ለማውረድ ስትፈልጉ ፎቶዋን ጫን ታደርጉና ትይዛላችሁ ማለት ነው። ይኸው እንደዚህ ያለ ማለት ነው። ከዛ በኋላ ምንድን ነው አሁን የቪዲዮ ታምኔል መስራት እንደዚህ ማድረግ ከዚች ጋር ነው። የምትፈልጉትን ፎቶ ትሰጣላችሁ፣ ጽሁፍ ትጽፋላችሁ። ከዛ እናንተ በድምጽ መናገር ከፈለጋችሁ ቻት የድምጽ ምልክት፣ በጽሁፍ መጻፍ ከፈለጋችሁ ደግሞ እቺ እስክሪብቶ እንትን የመደመር ምልክት ሆና አስቀምጥላ እዚች ጋር ስትነኳት ተያችሁ መጣችልኝ። እና በጣም ቀላል ነው። እንደዚህ ያደርጋችሁ ስሩ። የዩቱብ ፕሮፋይል፣ ታምኔል፣ የቲክቶክ የተለያዩ ሚዲያ መጠቀም ስትፈልጉ መስራት ከፈለጋችሁ በዚህ መልኩ መስራት ትችላላችሁ ማለት ነው። ቪዲዮው ከተመቻችሁ ላይክ፣ ሼር እያደረጋችሁ አበረታቱኝ እና ይህን ይመስላል። ባጭር ነው ለመስራት ሞክሬያለሁ። ካልገባችሁ ደግሞ ይደገም ካላችሁ በሌላ ቪዲዮ ኮሜንት ላይ ጻፉልኝ። በተብራራ መልኩ ደግሞ አሳያችኋለሁ ማለት ነው። እርግጠኛ ነኝ ይገባችኋል ብዬ አስባለሁ ማለት ነው። እና መልካም ምሽት። አመሰግናለሁ። ኮሜንት አስቀምጡ ሀሳባችሁን። አሰራሩ ከገባችሁ አያስቸግርም። አሰራሩ እስከሚገባችሁ ግን ምንድን ነው ያወዛግባል። እኔ አሁን ይህንን ለመስራት ፈልጌ ሳይሆን ልጆች እየተራ እየጠየቁኝ በውስጥ ስለሆነ በአንድ ላይ ጠቅልል አድርጌ ለመናገር ስለፈለግኩት ነው። እንደዚህ ሞክሩት። ጂሜል የምትለው አናፕ ማውረድ፣ ከዛ በኋላ ስልክ ቁጥር ትሰጣላችሁ። ኢሜል ወይ ደግሞ ያስመርጣችኋል። በኢሜል ትከፍታላችሁ። አለቀ በቃ። የመደመር ምልክቷን እየተጫናችሁ ብቻ ፎቶ መስጠት መጻፍ አለቀ። በድምጽ ከፈለጋችሁ ደግሞ ይቺ የቮይስ ምልክት አለች። እሷን ተጭናችሁ እንትን ማለት ነው። በምትፈልጉት ከለር ቀይልልን ማለት አሁን እኔ በቀይ አርግልኝ ካልኩት በቀይ አርግልኝ በቀኝ አርግልኝ። እስኪ ሞክረው። በቀኝ አርግልኝ ይላል። በቀይ ይቀይራል። በፈልጋችሁት ከለር ዲዛይን ራሱ ቀያይራል። እናንተ ብቻ ምንድነው የምትፈልጉትን እዚህ ጋር መጻፍ። የፕሮፋይሎች፣ የታምኔሎች፣ የቪዲዮዎች፣ የተለያዩ የልደቶች አያችሁ፣ ገራሚ ሆነው በቀይ ያመጣለን እና ይህን ይመስላል ውዶችዬ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ በዚህ አጋጣሚ ደግሞ ሳብስክራይብ፣ ኮሜንት እያደረጋችሁ ሼር አድርጉ። ለተቸገሩ ልጆች አድርሱልኝ። በውስጥ ለምትጠይቁ ይሄው ጠቅላላ አድርጌ ለመስራት ሞክሬያለሁ። እንደሚገባችሁ ተስፋ አድርጋለሁ። አመሰግናለሁ። ባይ ደህና አደሩልኝ። እወዳችኋለሁ፣ አከብራችኋለሁ። ክበሩልኝ። በቀጣይ ቪዲዮ ደግሞ ኮሜንት አስቀምጡ። መስራት የምፈልገው የኦዲቲንግ ላይ እኔ ከእናንተ ተሽዬ ሳይሆን አንዳንድ አሉ ከኔ በታች ያሉ ትንሽ ጀማሪ ግር ያላቸው ለነሱ ይጠቅማል ብዬ ነው የሰራሁት።
እንደምትወዱት እርግጠኛ ነኝ። አመሰግናለሁ። ባይ